ግንኙነት የምንለው በሁለት ተቃራኒ ጾታ መካከል የሚደረግ ነው። ይሄ ሲደረግ ደግሞ አግባብ የሆኑ መደረግ ያለባቸው ቦታዎች አሉ። ጤናማ የምንለው ኢንተርኮርስ ፔናይል ቱ ቫጃይናል ፔኔትሬሽን ነው። ያ ማለት ወንድና ሴት መካከል የሚደረግ ነው ማለት ነው። እንግዲህ ይህንን ነገር ሲታሰብ መደረግ ያለበትን ቅድም እንዳወራ ነው ሁኔታ መሟላት መቻል አለበት። ምንም ነገር ቢፈጠር ሃንድል መደረግ የሚችልበት ፖዚሽን ላይ መሆን አለበት ያ ሰው። አብዛኛውን ጊዜ ይሄ በአይምሮ ውስጥ የሚፈጠረው ፍራቻ የሆነ ነገር ቢፈጠር እንዲህ ቢፈጠር በምን ወይ አመልጥበታለሁ፣ በምን ወይ ወጣዋለሁ ወይም ወጣዋለሁ የሚል ፍራቻ ስለሚኖራቸው። ለምሳሌ ግንኙነቱ ሲደረግ መጀመሪያ ላይ ሴቷ ህመም ቢኖራትስ የሚሉ ሰዎች አሉ። በከፍተኛ ሁኔታ ብትደማስ፣ በትክክል ግንኙነቱን ማድረግ ባልችልስ፣ ብጎዳትስ ማለት ነው የሚሉ አሉ። ይሄ ኔጌቲቭሊ ነው የሚያስበው። እነዚህ ነገሮች እንኳን ሀፕን ቢያደርጉ መወጣት እችላለሁ ወይ የሚል የአስተሳሰብ ብቃት ላይ መገኘት አለበት፣ ይህንን ግንኙነት ለማድረግ ማለት ነው። የአብዛኛው ወንድ ጄኔራል የሆነ ጥያቄ ምንድን ነው? አብዛኛው ጥያቄ ከብልት ዝግጁነት ማጣት ጋር፣ ቶሎ መጨረስ ችግርና የብልት መጠን ወይም የብልት ሳይዝ ጋር የተያዙ ናቸው። በዋነኝነት እነዚህ ሶስቱ ይጠየቃሉ። መፍትሄ ያገኛሉ? አዎ። እንዲሁም ብዙ ጊዜ ሲነሳ ማየው የመጠን ትልቅነትና ማነስ በወንድም ይሁን በሴት ኢዳዝ ማተር የሚል ነገር አንድ ቪዲዮ ሰርተሽም ተመልክቻለሁኝ እና ኢዳዝ ማተር? አዎ እንግዲህ ምን መሰለ አብርሽ፣ ዋንስ የሰው ልጅ እድገቶች አሉት አይደለ? እነዛን የእድገት ደረጃ ካለፈ በኋላ የሰው ልጅ ሰውነት ወይም አካል እድገት የሚያቆምበት አለ። ስለዚህ ወንድ ልጅ የዘር ፍሬም ብለው የብልት ወይም የመራቢያ አካል እድገቶች በተለይ እስከ 16 ዓመታቸው ድረስ ነው ይሄ እድገት ያለው። የእሱን እድሜ ከታለፈ በኋላ ያላቸውን የብልት መጠን ከዛ በኋላ ለማስተካከል በሚዋጥን በሚቀባ መልኩ እስካሁን ሳይንስ የደረሰበት ነገር የለም። ስለዚህ ማተር የሚያደርገው ሳይዝ ሳይሆን እንዴት ፈንክሽን ያደርጋል ያለው መራቢያ አካል ወይም ያለው የወንድ ልጅ ብልት መስራቱ ነው እንጂ ጥቅም ያለው ሳይዙ ወይም መጠኑ አይደለም ማለት ነው። ብዙ ጊዜ ሴቶች ብቻቸውን ስትራግል የሚያደርጉት ከሴክሹዋል ግንኙነት ጋር በተገናኘ ምን አለ ያጋጠመሽ የሰማሽው ሰዎችም የነገሩሽ? እንግዲህ በሴቶች ዙሪያ የሴቶች ራሱን የቻለ ፊሜል ሴክሹዋል ዲስፈንክሽን የምንለው ነገር አለ ወይም የሴቶች ስንፈተ ወሲብ አጠቃላይ በአራት መክፈል እንችላለን እንዲህ አይነት ችግሮችን። የመጀመሪያው ሎ ዲዛይር የምንለው ወይም ፍላጎት መቀነስ ወይም ፍላጎት አለመኖር ችግር ነው። ሁለተኛው አራውዛል ዲስኦርደር የምንለው አለ፣ የተነሳሽነት ወይም የዝግጁነት ችግር። ሶስተኛ ላይ ኦርጋዝሚክ ዲስኦርደር የምንለው አለ፣ ያ ማለት ከመርካት ጋር የተያዙ ችግሮች። አራተኛው ደግሞ ዲስፓሩኒያ የምንለው ወይም በግንኙነት ጊዜ አለ ፐርሲስት የሚያደርግ ወይም ቀጣይነት ያለው ህመም አለ ማለት ነው። ወንዶች ዴይሊ እንደዚህ አይነት ነገር ቢያደርጉ ችግር የለባቸው፣ ችግር የለብንም። ወደ ሴቶች ጋር ግን ስንመጣ ብዙ አይነት ነገሮች አሉ፣ ከሆርሞን ጋር የሚገናኝ ሬዲ አለመሆን፣ ከዛ ደግሞ ወደ ትዳር ሲገባ ደግሞ የወንድ ይጨምራል የሴት ይቀንሳል ምናምን አይነት ነገሮችን ሰማሁኝና እንደዚህ አይነት ነገር ሲያጋጥም ምንድነው መፍትሄው? እንግዲህ ፍላጎት የሚባለው ምንድነው? በእድሜና ባለ ሁኔታዎች ፍላክቹዌት የሚያደርግ ነገር ነው፣ ቋሚ ነገር አይደለም። የግንኙነት ፍላጎት አንድ ሰው የመጀመሪያ ጊዜ ላይ ጤናማ የሚባል የግንኙነት ፍላጎት ሊኖር ይችላል፣ ከዛ ደግሞ ሊጣፋ ይችላል፣ ሊመለስ ይችላል። ስለዚህ እድሜ ይወስናል። ለምሳሌ ፒበርቲ የምንለው ላይ ወይም ጉርምስና ላይ ወንድም ሴትም ከፍተኛ የወሲብ ፍላጎት ሊኖራቸው ይችላል። በተለይ ወንዶች እስከ 20 አጋማሽ ላይ የወሲብ ፍላጎታቸው ከፍ እንዳለ ጥናቶች ያሳያሉ። ሴቶች ላይ ደግሞ 30 ቤት አካባቢ የወሲብ ፍላጎታቸው ከፍ ሊል ይችላል። አንዳንድ የሆርሞን መለዋወጥ ሲኖር ሴት ልጅ ለምሳሌ ማረጥ ካለ፣ በመሃል መውለድ ካለ የወሲብ ፍላጎቶቿን ሊቀንሱ የሚችሉ ነገሮች ናቸው። ወንዶች ላይም የተወሰኑ ነገሮች ፍላጎት ሊቀንሱ ይችላሉ። አንዳንድ ኤክስፒሪየንሶች አሉ አይደል የሚደረጉ። ለምሳሌ መጠጣት ሊሆን ይችላል። መጠጥ ይቀንሳል? አዎ ይቀንሳል። እንዲሁም ሰዎች ከጠጡ በኋላ እንደዚህ አይነት ነገር የማድረግ ፕሮባቢሊቲው ከፍተኛ እንደሆነ ደግሞ በብዙ አይነት መልኩ እንመለከታለን። ምናልባት ከፍላጎት ጋር የተያዘ ሳይሆን የሚሆነው ቆይታ ላይ ከመጠጥ በኋላ ብዙ ሰዎች ቆይታቸው እንደሚሻሻል ይነግሩኛል። ቀድሞ ማድረግ ያለባቸውን ነገሮች መነካካት፣ መተሻሸት ምናምን እንደዚህ አይነት ነገሮችን ሳያደርጉ ቀጥታ ወደ ወሲባዊ ግንኙነት መግባት
የሚያመጣቸውን ችግሮች ደግሞ ብናቃቸው ደስ ይለኛል። ቅድመ ዝግጅት የሚባለው ላይ የሴት ልጅ ሰውነት የሚሰጠው ምላሽ አለ። ከዛ ምላሽ አንደኛው በብልት አካባቢ የሚኖሩ ፈሳሾች ናቸው። እነሱ ፈሳሾች እዛ አካባቢ በደንብ እርጥበት እንዲኖር ግንኙነቱ ስሙዝ እንዲሆን ይረዳሉ። ስለዚህ ቅድመ ግንኙነት ነገሩ በደንብ ካልተደረገ እዛ አካባቢ ድራይነስ ስለሚፈጠር ግንኙነቱ ፔንፉል እንዲሆን ያደርገዋል። ስለዚህ ይሄ ነገር ከተደጋገመ ሴቷ ይሄንን ግንኙነት አቮይድ እያደረገች ትሄዳለች። የግንኙነት ፍላጎቷ እየጠፋ ይሄዳል ማለት ነው። ካላወቀውስ ያ ሰው ምን ችግር እንዳለበት ቀድሞ ካላወቀው እንግዲህ እሱ ነው ችግሩ። ባለቤቱ ብዙ ጊዜ አወር ሳይሆን እኔ ጋር ከሚመጡትም ታካሚዎች ለምሳሌ ባል ይመጣና ሚስቴ ምንም ስሜት የላትም ለመታከምም ይሄ ችግር እንዳለባት አታውቅም የሚሉ ሰዎች ይኖራሉ። ወይ ሴቶች ይመጡና ደግሞ ባሌ ቶሎ መጨረስ ችግር አለበት፣ ይሄ እንዳለበት ግን አያስተውልም፣ እኔ ባለመርካት ችግር ውስጥ ነው ያለሁት የሚሉ ሴቶች ይኖራሉ። ህመምን ማወቅ ራሱ ቅድም እንዳልኩ መነጋገር የመጀመሪያ ሕክምና እንደሆነ ህመምን ማወቅም አንደኛው የሕክምና ስቴፕ ነው። ያ ሰው ባለቤቱ ካላወቀው ደግሞ ያኛው ሰው ስሙዝ በሆነ ወይ ቢነግረው የተሻለ ነው የሚሆነው። ከግንኙነት በኋላ ጀርባ ተሰጣቶ መተኛት፣ ለመተያየት ብዙ ፍላጎት ማጣት፣ መደባበር እንደዚህ አይነት ነገሮች ሲያጋጥሙ ምን አይነት መፍትሄዎች ናቸው መወሰድ ያለባቸው? ግንኙነት ፌዞች አሉት። እሺ ለምሳሌ የመጀመሪያው ኤክሳይትመንት ፌዝ የምንለው አለ። ወንዱም ሴቱም ለግንኙነት ዝግጁ ሲሆኑ ሰውነት አካባቢ የሚታዩ ለውጦች፣ ከዛ ፕላቱ ፌዝ አለ፣ ከዛ ኦርጋዝም፣ ከዛ ሪዞሉሽን ፌዝ የምንለው ወይም ግንኙነቱ ካለቀ በኋላ ሰውነት ወደ ራሱ ወደ ኖርማል ወደ ነበረ ሁኔታ የሚመለስበት ነው። እንግዲህ በነዛ የግንኙነት ፌዞች ላይ የሚለቀቁ ሆርሞኖች አሉ። ለምሳሌ ዶፓሚን የሚባለው ሃፒ ሆርሞን የሚባለው በጣም ሰርጅ የሚያደርግበት በጣም ከፍ የሚልበት ነው። በዛ ጊዜ ማለት ነው ኦክሲቶሲን በጣም ከፍ ይላል። ስለዚህ ሴቶች ጋርና ወንዶች ጋር ይሄ ሆርሞን ከፍ ብሎ ኦርጋዝም ላይ ደርሰው ወይም እርካታ ላይ ደርሰው ሪዞሉሽን ፌዝ ላይ ደግሞ ሆርሞኖቹ ከፍ ብሎ የነበሩት እየቀነሱ ነው የሚመጡት። ስለዚህ እነ ዶፓሚን በጣም ከቤዝ ላይ በታች ሊወርዱ ይችላሉ። ከዛ ፕሮላክቲን የሚባለው ሆርሞን ደግሞ እሱን ኮምፐንሴት ለማድረግ ከፍ ሊል ይችላል። በእነዚህ ሆርሞን ኢምባላንስ አማካኝነት ወንዶች ላይም ሴቶች ላይም የተለያዩ ስሜቶች ሊንጸባረቁ ይችላሉ። ሚስትም ወይንም ሴቷም ከሌላ ወንድ ጋር ሴክሹዋል ግንኙነት ብታደርግ ልጅ መፈጠር ቻንስ አለው። ወንዱም ልክ እንደዛው ከሌላ ሴት ጋር ቢያደርግ ልጅ የመፈጠር ቻንስ አለው። ሁለቱ ግን ሲያደርጉ ሪጀክት ይደረጋል። እንደዚህ አይነት ነገር ሲያጋጥምሳ ምንድነው መፍትሄው? ለምንድን ነው በሁለቱ መካከል ልጅ ያልተፈጠረው ነው? ጽንስ ለምንድን ነው የማይፈጠርም የሚለው የተለያዩ ምክንያቶች አሉት፣ ወይም መካንነት የምንለው ማለት ነው። ስለዚህ ከሌላ ሰው ጋር ግን አለ። ያው አንዳንድ የሚገናኙ ነገሮች አሉ አይደለ? ሀፕን ሲያደርጉ በቃ ልክ ነው ብለን ከሷ ነው መውለድ ያልቻለው ሌላ ሰው ጋር ሲሄድ፣ ስለዚህ ማን ነው መውለድ ያልቻለው? አሁን ይሄ ራሱ ትልቅ ኢሹ ነው። አብዛኛውን ጊዜ ሁሉም ወንድ መውለድ እንደሚችል ነው የሚያስበው። የወንድ መካንነት አለ። የወንድ ማረጥ እንዳለ ታውቃለህ? እናረጣለን። ያው ማረጥ የሚለው ቃል ምናልባት በደንብ ባይፈታውም በአማርኛ አለ። ግን ዞሮ ዞሮ ማረጥ ምንድን ነው? ማረጥ ማለት ሜኖፖዝ ወይም መውለድ አለመቻል ማለት ነው። ወንዶች ላይ ብዙ ጊዜ የማየው ምንድነው የራቆት ቪዲዮዎችና ምስሎች ካዩ በኋላ መጠን ላይ ያለ ኢንሴኪዩሪቲ ያጋጥማቸዋል። ትንሽ መስሎ ይሰማቸዋል፣ ይሰማቸዋል። ምክንያቱም ለምስል የሚቀርቡት ወንዶች ተመርጠው ነው ለዛ ፐርፐዝ። ከዛ ኤዲቲንግ ይኖራል። እንደምታውቀው እኛ ሀገር እንዲህ አይነት ነገር ስለማይሰራ የሰለጠነው ዓለም ለነዛ ማሳደጊያ መንገዶች የሚጠቀሟቸው ብዙ ሕክምና አማራጮች አሏቸውና ለዛ ፐርፐዝ በተመረጡ ወንዶች ነው እነዛ ነገር የሚሰሩት። ከዛ ግንኙነቱም ሲደረግ ቆይታውም ላይ ብትል የሚደረጉበትም ሁኔታዎች ብትል በኤዲቲንግ በእነሱ በተጠና መንገድ የተደረገ ነው። አንድ ሰው ይህንን በደንብ አዌር መሆን አለበት። እዛ ጋር ያለው እዚህ ጋር መጥቶ መሬት ላይ ሊወርድ እንደማይችል ማለት ነው። ስለዚህ ባለው መጠን ካለው የትዳር አጋር ጋር እንዴት ደስተኛ የሆነ ግንኙነትን እንፈጥራለን የሚለው ራሳቸው ላይ መስራት አለባቸው ማለት ነው። ባል ሚስቱን የእርካታ ደረጃዋን ከፍ ለማድረግ ወይንም እንድትረካ ምን ማድረግ አለበት? ወይንም የኦርጋዝም ሌቭል ላይ ለማድረስ ምን አይነት ስቴፖችን መከተል አለበት? ሚስቱን መጠየቅ ይኖርበታል ቀድሞ።
ግንኙነት እንዴት ሲሆን ነው የምትፈልጊው? የነበራቸውን ኤክስፒሪየንስ ጥሩና መጥፎን ኮምፔር ማድረግ ያስፈልጋል። የቱ ግንኙነት ላይ የተሻለ ፊሊንግ ነበረሽ? የትኛው ግንኙነት ደስታን ሰጠሽ? የትኛው ግንኙነት ጥሩ አልነበረም የሚለው በደንብ ማውራት ያስፈልጋል። ከፖስት ፓርተም በኋላ ያሉ የሚከሰቱ እንደዚህ አይነት ነገር ሲያጋጥም ከወሲብ ግንኙነት ጋር በተገናኘ እንዴት ነው አንደርስታንድ ማድረግ ያለበት? ምንድነው ከፖስት ፓርተም በኋላ የሚፈቀዱበት ጊዜያቶች አሉ፣ እንድጀምር ወይ ሪከመንድ የሚደረጉበት ጊዜያቶች አሉ። ሁሉም ሴት ግን ምን ያህል ጊዜ ነው? ከጊዜው ጀምረን እንትን ቢሆን እንግዲህ ከ4 እስከ 6 ሳምንት በትንሹ ብትጠብቅ እንመክራለን። ቶሎ አለመጨረስም ችግር ነው ማለት ነው? ልክ ነው። ቶሎ አለመጨረስ ማለት ምን ያህል ነው? ከ3 እስከ 7 ደቂቃ ሲቆይ አንድ ወንድ አዲኩዌት እንለዋለን። ሌላ ደግሞ ዲዛይረብል አለ፣ ቢሆን ተመራጭ የምንለው አይነት ደግሞ አለ። ከ7 እስከ 15 ደቂቃ መቆየት ከተቻለ ማለት ነው። ከዛ በላይ እየተቆየ ሲሄድ ድካም ስሜት ነው እየመጣ የሚሄደው። በህክምና ቶሎ መጨረስና ቶሎ አለመጨረስ ችግር ብለን የምንከፍላቸው ቶሎ 3 ደቂቃና ከዛ በታች። ይህም ደግሞ እንዳመጣጡ ይለያያል። አንዳንድ ሰው ላይ 3 ደቂቃ የምንለው ግንኙነት የጀመረበት ጊዜ ላይ ኖርማል ነበር ቆይተው፣ ከጊዜ በኋላ ከመጣ 3 ደቂቃና ከዛ በታች። አንዳንዱ ደግሞ ግንኙነት ከጀመረበት ጊዜ ጀምሮ ወይም ላይፍ ሎንግ የምንለው አለ። እንደዛ ሲሆን 1 ደቂቃና ከዛ በታች የሚቆይ ሲሆን ቶሎ መጨረስ አለ እንላለን። ዲሌይድ ወይም ሪታርድድ የምንለው ደግሞ አለ፣ ወይም የቆይታ መዘግየት 25 ደቂቃና ከዛ በላይ ግንኙነት ላይ በሚቆይበት ጊዜ የዘገየ እርካታ አለ እንላለን ማለት ነው። የግል ወሲብ ልምምድ የብልት መሞት ድረስ ሊያመጣ የሚችል ከፍተኛ ኪሳራ ያለው የህይወት ልምምድ ነው። ግንኙነት የብልት መሞት ምንድነው? የብልት መሞት ማለት ብልት ስሜት አለው አይደል? ምናልባት ጤናማ የሆነ ሰው ግንኙነት ሲያስብ የመነሳት የመቆም ስራ ይኖረዋል። ሲሞት ግን እነዚህ አይነት ነገሮች አይኖሩም። ምን አለ አብርሽ፣ ለምሳሌ አሁን ግለ ወሲብ ሁለቱንም ሊያመጣ ይችላል። አብዛኛው ጊዜ ቶሎ መጨረሱን ያመጣል እንጂ አንዳንዶች ላይ ደግሞ ያለ መርካት ችግር ወይም መዘግየቱንም ሊያመጣው ይችላል ማለት ነው። ሌላ ብዙ ሰው እንዲያውቀው የምፈልገው በግለ ወሲብ ዙሪያ እየባሰ ሲሄድ ሽንትና ሰገራ መቆጣጠር እንዳይችሉ ሊያደርጋቸው ይችላል። ሪከመንድ የሚደረገው የወሊድ መከላከያ እንደገና ደግሞ የወሊድ መከላከያ ተጠቅመው ሴቶች ብዙ ጊዜ ሴቶች ጋር ነው አይደል ያለው? ሴቶች ተጠቅመው ግንኙነት በሚደረግበት ጊዜ እርካታ ለመኖር እንደዚህ አይነት ነገሮችን ከ2-3 ሰዎች ጋር እንዴት ነው መፈታት የሚችለው? እንግዲህ የወሊድ መቆጣጠሪያ ሴቷ ስትመርጥ ያላትን የግንኙነት ህይወት አይታ የመውለድ ፕላኗን አይታ ነው መሆን ያለበት እና ይስማማኛል ወይም በደንብ መድኃኒቱን ልጠቀምበት እችላለሁ የምትለው ነው። ስለዚህ በአጠቃላይ ሆርሞናልና ነን ሆርሞናል ብለን መክፈል እንችላለን የወሊድ መቆጣጠሪያዎችን። ሆርሞናል ማለት እነዛ መድኃኒቶች ስንጠቀም ሆርሞን ያላቸው ናቸው። ነን ሆርሞናል ደግሞ ማለት ሆርሞን የላቸውም፣ ውስጥ ገብተው የሚያዛቡት ነገር የለም ማለት ነው። እንግዲህ ሪከመንድ የሚደረገው ነን ሆርሞናሉን መጠቀም ነው። ሴቶች አይምሯቸው ውስጥ የሚፈጠር ስለ ግንኙነት ከፍተኛ የሆነ ፍራቻ ወይም መጥፎ የሆነ ግንዛቤ አለና ግንኙነቱ ሊደረግ ሲል ሰውነታቸው ከነሱ ቁጥጥር ውጪ በከፍተኛ ሁኔታ መኮማተር ያመጣል እና ግንኙነቱ መደረግ አይችልም ማለት ነው። ከብዙ ሴቶች ጋር ግንኙነት ማድረግ ወይንም አንድ ሴት ከብዙ ወንዶች ጋር እንደዚህ አይነት ልምምድ ውስጥ መሆን የትዳር ህይወት ላይ የሚያመጣው ተጽዕኖ ምንድነው? እንግዲህ ከተለያየ ሰው ጋር ግንኙነቱን ለሴትም ለወንድም ማድረግ እንደምናውቀው ሊያጋልጣቸው የሚችላቸው የተለያዩ በሽታዎች ይኖራሉ። ወንዱም ሴቱም ኮምፓሪዝን ውስጥ ይገባል በግንኙነት ጊዜ ማለት ነው። ከእንደዚህ አይነት የነበረኝ ግንኙነት ላይ እንደዚህ አይነት ነገር ነበር፣ ወንዱም ቢሆን እንደዚህ አይነት ነገር ነበራት የሚል ንጽጽሩ ስለሚገባ ያላቸውን ግንኙነት ኢንጆይ እንዳያደርጉት ከፍተኛ እንቅፋት ነው የሚሆነው ማለት ነው። ይሄኛውን ከዛኛው ጋር ማወዳደር ሁኔታ ውስጥ ይገባል ማለት ነው። ይሄ ደግሞ ቀላል ሊመስል ይችላል፣ ነገር ግን የግንኙነትን መሰረት የሚያናጋ ነገር ነው ኮምፓሪዝን ማለት ነው። ስለዚህ በተቻለ አቅም ሰው ቢታቀብ ይመረጣል እስከ ጋብቻ፣ ካልሆነ ደግሞ ቢወሰን ይመረጣል። ስንፈተ ወሲብ ምንድን ነው? ስንፈተ ወሲብ አጠቃላይ የግንኙነት ላይ የሚጋጠም ስንፈት ነው ወይም ድክመት ነው። ስለዚህ አንዳንድ ወንዶች የጥንካሬ ማጣት ወይም የተነሳሽነት የዝግጁነት ማጣት ሊሆን ይችላል። አንዳንዶች ላይ ቶሎ መጨረስ ሊሆን ይችላል። አንዳንዶች ላይ ቅድም እንዳወራነው መዘግየት ሊሆን ይችላል።
አንዳንዶች ደግሞ ከናካቴው አለመርካት ሊሆን ይችላል። አንዳንዶች ላይ ደግሞ የዘር ፈሳሽ አለመውጣት ሊሆን ይችላል። እርካታም ቢኖር ድራይ ኦርጋዝም የምንለውም ያላቸው ሊሆን ይችላል ማለት ነው። አንዳንድ ሰው በቶሎ መጨረስ ችግር ምክንያት ልጅ መውለድ አይችልም። ይህን ታውቃለህ? የዘር ፈሳሽ አልቆ ነው ወይስ ሌላ ምክንያት አለ? የዘር ፈሳሽ አለ፣ ግን ግንኙነቱ ላይ ይፈጥንበታል። ኦልሬዲ ፈሳሹ ካለ ለምንድን ነው የማይከሰተው? ቤዝድ ኦን ሲቪሪቲ በሶስት እንከፍለዋለን። እሺ፣ ማይልድ፣ ሞድሬት፣ ሲቪር ብለን ወይም አነስተኛ፣ መካከለኛ፣ ከፍተኛ ደረጃ የደረሰ ቶሎ መጨረስ ችግር ብለን ማለት ነው። ህፃናት በልጅነታቸው የብልት መቆም ሲመጣ ጤናማ ነው? አዎ ጤናማ ነው። ይሄ ቦዲ ቢልደር ምናምን ሲሆኑ ሴክሹዋል ግንኙነት ላይ የመቀነስ ምናምን ነገሮች ይወራሉ፣ ይነሳሉ እና እሱሳ እውነት ነው ወይስ የራሱን የቻለ ሌላ ነገር አለው? እውነት ነው። ቴስቴስትሮን ለግንኙነት ብቻ አይደለም የሚያገለግለው። ለጡንቻ ወይም መስል ቢውልድ ለማድረግ አንደኛው ከሚያስፈልገው ሆርሞን ቴስቴስትሮን ነው። ስፖርተኞች ደግሞ መስል ቢውልድ ለማድረግ ከፍተኛ የሚሰሩት ስፖርት ያለውን ቴስቴስትሮን ውስጥ ያደርጋል፣ ውስጥ ይጨርሰዋል ጭራሽ። ወደ መስል ስለሚሄድ ማለት ነው። ለግንኙነት መጠቀም ያለባቸውንም ቴስቴስትሮን መስልን ቢውልድ ለማድረግ